ይሄ ነገር ኢንስታግራም ማቆም አለብን፣ ወጣት በምትሆንበት ሰዓት ማለት ነው። ይሄንን ኢንስታግራም ማለት በአጭሩ እንዴት ብዬ ልግለጸው? የሴቶች ስብስብ ነው ማለት ይችላል። ማለትም አቴንሽን ወደዛ ነው የሚስብ ብዙ ጊዜ ኢንስታግራም። ምክንያቱም አንዳንዴ ውይ አላይም ምናምን ልትል ትችላለህ፣ ግን ኦብቪየስሊ አንዳንድ ቦታ ታገኛለህ ብዙ ማለት ነው ምሎን ታውቃለና ይሄ ነገር ላይ ሁሉ ጊዜ ፒቮት የምታረግ ከሆነ ኢንስታግራም ላይ በተለይ በእናት በህይወት ላይ አንተ ደካማ የሚያደርግህ ነገር አንደኛ ነገር ኢንስታግራም ነው። እሱ ምን መሰለህ ኢንስታግራም፣ ስናፕቻት በተለይ ምንም እንደማይጠቅሙ ነው። ምክንያቱም ስናፕቻት ላይ ስታይ ስክሮል መጨመር ነው፣ ኢንስታግራም ማፖስት ነው፣ ላይክ ማግኘት ነው፣ ከዛን መፈመስ ነው ምናምን እና ያ ነገር እንደማይጠቅም ልነግርህ ነው የመጣሁት። ታውቃለህ ከሰማይ የወረድኩ ነው ይመስለው። ለማንኛውም ያን ነገር መገንዘብ አለብን። ኢንስታግራም፣ ስናፕቻት ምናምን ህይወት ላይ ምንም አይነት ነገር እንደማይሰሩልህ ነው እና እኔም አንዴ እንዳንተ ነበር ተቀልጾ ኢንስታግራም ላይ ቺኮችን እፈልግ ነበር፣ ስናፕቻት ላይ ግን ታውቃለህ ያ ነገር ምንም ነገር እንዳልገነባኝ ልነግርህ ነው። ሁልጊዜ ራስህን ማታውቅ ከሆነ ሁልጊዜ ተሸነፋል ማለት ነው። እባክህ ከእንደዚህ አይነት ነገር መውጣት አለ።